እግዚአብሔር በመለኮቱ የወረደበት ሥላሴ በአካለ ሦስትነት የተገለጡባት አቁራሪተ መዓት ሳሊተ ምሕረት መዝገበ ሕይወት እናታችን ቅድስት ድንግል ማርያም የወረደችበት መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ደጅ የጠኑባት ለ133 ዓመት በርዕሰ ባሕታውያን በአቡነ ገብረ መንፈስ ቅዱስ ጸሎትና ወዝ የተባረከች በታላቁ ቅዱስ የተቀደሰች ዛሬም የእግዚአብሔር ቸርነት የድንግል ማርያም ማላጅነት የአባቶቻችን ጸሎት የአባታችን የአቡነ ገብረ መንፈስ ቅዱስ ጸጋና በረከት ያልተለየባት የበረከትና የፈውስ ቦታ ታላቂቱ ገዳም ምድረ ከብድ። ምድረ ከብድ መነሻውን አዲስ አበባ ላደረገ ሰው ከአዲስ አበባ ተነስቶ የቡታጅራውን መስመር በመያዝ 105 ኪሎ ሜትር እንደተጓዙ ቡኢ ከተማ ላይ ዋናውን የቡታጅራ መንገድን ትተው ወደ ግራ ይታጠፋሉ። ከዚያም 27 ኪሎ ሜትር የፒስታ መንገድ ከተጓዙ በኋላ ታላቂቱ ቦታ ምድረ ከብድን ታገኙታላችሁ። ፀሐይ ገብረ መንፈስ ቅዱስ ፀሐይ ዘያበርስ በውስተ ቀላይ በውስተ ቀላይ ፀሐይ ገብረ መንፈስ ቅዱስ ፀሐይ ዘያበርስ በውስተ ቀላይ በውስተ ቀላይ ሃሌሉያ ዘባረኮ እግዚአብሔር ሃሌሉያ ዘባረኮ ገብረ መንፈስ ቅዱስ ዘይሰርር ባክና ሀበ እንደ ወርቅ ሀበ እንደ ወርቅ ስሙ ጽፎ ሀበ እንደ ወርቅ ሀበ እንደ ወርቅ ስሙ ጽፎ አባታችን አቡነ ገብረ መንፈስ ቅዱስ ከግብጽ ወደ ኢትዮጵያ ሲመጡ ለመጀመሪያ ጊዜ ያረፉባት እንዲሁም መካነ ጸሎታቸውና እስከ መጨረሻ የጸለዩበት የኖሩባት ቦታ መካነ አቡነ ገብረ መንፈስ ቅዱስን እናስቃኛቸዋለን። ተከታተሉን። አባታችን አቡነ ገብረ መንፈስ ቅዱስ ምድረ ከብድ ሲኖሩ ሀገር ቤት ቦታ አድርጎ ሲኖሩባት የነበረች ዋሻ እንዲሁም ወደ ብሔረ ሕያዋን ወደ ብሔረ ብፁዓን ወደ ምድረ ዙቃላና ወደ ኢየሩሳሌም ሲመላለሱባት የነበረችው ቦታና ሰረገላ እዚች ቦታ ናት። እቺውም እላይኛው በሯ ላይ ስናይ ጠባብ የሆነች ስትሆን ወደ ውስጥ ከገባን በኋላ ሰፊ አዳራሽን እናገኛለን።
ሰፊ አዳራሹን ካለፍን በኋላ 3 መንገዶችን እናገኛለን። የመጀመሪያው ወደ ዝቋላ የሚያስኬድ ሲሆን ሌላኛው ወደ ኢየሩሳሌም፣ ሌላኛው ደግሞ ወደ ብሔረ ሕያዋን እየሄዱ ሲያገለግሉ የኖሩበት ቦታ ነውና የአባታችን በረከት፣ ቸርነት፣ ጸሎትና ምልጃ አይለየን። እዚህ ውስጥ ብዙ ነገርን እንጎበኛለን፣ እናያለን። እስከ መጨረሻ ተከታተሉ። ኢትዮጵያ ሲጸልዩ እጃቸውን ዘርግተው ለቤት ተስቆረጠው ጸላያትና በቁራ ተመስሎ መጥቶ አይናቸውን እንዳፈሰሱ ከዚህ በኋላ ከዲጋና ከሽቤር ነው ተቆጥባቸው ለከደሙ ብራን ይወጣቸው እዚህ አገልጋዮች አድርጎ የሰጣቸው አናብስቶችና አናብስቶች ናቸው። በጊዜ ረፍታቸው አራቱ መላእክት 12 አክሊል ይዘውላቸው እንደመጡ የሚያሳይ እዚህ ጋር አባታችን አቡነ ገብረ መንፈስ ቅዱስ ለኢትዮጵያ ሊነሲሉ በዝቋላ ላይ ለመቶ ዓመት ተዘርዝቀው እንደጸለዩ የሚያሳይ ስላለ ነው። አባታችን እዚህ ተነስተው ሄደው ዝቋላ ተራራ ወጥተው ሲመለከቱ የኢትዮጵያ የመናን በደል ብርጽርጽ ቦታ ያያቸው ይላል። የኢትዮጵያ ሰዎች እኔ ሞትላቸዋለሁ ብለው ቅዱስ አባታችን የኔና የናንተ አማላጅ የኢትዮጵያ የመናን አማላጅ በባህሩ በራሳቸው ተዘርዝቀው ይጸልዩ ጀመሩ። በባህሩ በተተከሉ በ40 ቀናቸው መልአክ መጥቶ መታሰቢያን ያደረጉት በቃል ኪዳን የተማመኑት ያንተን ስምና የኔን ስም የጠሩትን ምሬልሃለሁ ብለዋል። ወጣ ሲላቸው አልወጣም ፍጹም መታ ኢትዮጵያን መታሰቢያ አድርጎ ካልሰጠኝ የኢትዮጵያን ምዕመናን ሁሉንም ካልባረልኝ አልወጣም አለ። እኔና ለእናንተ ቃል ኪዳን ሳልቀበል መላው ኢትዮጵያን መታሰቢያ አድርጌ ሳልቀበል አልወጣም ያለው አባታችን በእግዚአብሔር ኃይል ነው። ናላቸው ፈሶ መልአክ ወደ ሰማይ ትቷቸው አረገ ይላል። ናላቸው ፈሶ ደማቸው ፈሶ አለቀ ይላል። ወተመሰረት ባይር ደም ይላል። ይቆራዳች ታውቃላችሁ። ባይሩ በዚያ ተራራ ላይ ምንም የገደበው ሳይኖር ተመልከቱ። እግዚአብሔር ስራ በዚያ በባህር ለሌና ለእናንተ ለመላው ኢትዮጵያ ተዘዝቀው ሲጸልዩ ታዋቸዋላችሁ። ጥቁር ጅራታሙ ዛሬ በዘረኝነት በአድመኝነት በመቀኝነት አገር መላ ኢትዮጵያ ብቻ አይደለም ሁሉ ዓለማትን ሁሉ የሚያፋጅ በተለይ በአሁኑ ሰዓት ወይ ፈታ ሰይጣን የማይሰሩ በዚያን ጊዜ በኋለኛው ዘመን ሰይጣን ከማሰሪያው ይፈታል ወደ ዓለም ይገባል የተባለበት ሰዓት ዛሬ በሽታ ይባላል። የሁሉ መንፈስ እኮ ነው፣ መንፈስ ነው። በእግዚአብሔር ነው። እሺ ብዙ እምነታችሁ በእግዚአብሔር እምነታችን በእግዚአብሔር እምነታችን በድንግል ማርያም እምነታችን በቅዱሳን ጸሎት ይሁን። እሺ ዋናው የኛ ሐኪማችን ዋነኛው ሆስፒታላችን እምነታችን ዋነኛው። መቼም እንግዲህ ተጠንቀቁ ማስክ አድርጉ መባሉ ማድረጉም ጥሩ ነው። ይሄ ጥሩ አይደለም። ሃይማኖትን እንትን ጥሩ ነው። ማስክ አናደርግም ማለት ደግሞ እንትን ምንም አይደለም። በሃይማኖትም አልገቡን ድንብንም ማለት ነው። ሌላ ግን እንዳለፈው ቤተክርስቲያናት ይሉ አትጸልዩ ቢሉን ግን በጣም ትንሽ ይከብዳል በላይ። ስለዚህ እግዚአብሔር በእምነታችን ያጽናል። እንደው ኦርቶዶክስ ተዋህዶ ሃይማኖት መለምናለች እንጂ አትበጠስም። እሺ ብዙ መናፍቃን ለማጥፋት ለፍተዋል። ብዙ መናፍቃን ለማጥፋት ሙስሊሞች ለማጥፋት ደከሙ። አብያተ ክርስቲያናትን አቃጠሉ። ህዝበ ክርስቲያንን በቀን ቢያጡ ህዝበ ክርስቲያን እየበዛ መነሳ፣ ቤተ ክርስቲያን እየበዛ መሰራት። አያችሁ ታዲያ እንትናል እኒህ ክርስቲያኖች ምንድነው አለቆ ያ ማነው ይሄ እንትና ዲዮቅልጥያኖስ እኔ ይሄን ያህል ፈጃለሁ ይሄን ያህል ደግሞ አምኖ አገኛለሁ። ምንድነው ነገሩ? ምንድነው እንዳሸን የሚፈሩ አለ። አንተ በግዴት እንትን ስታጠፋ ከኋላ ደግሞ ሐዋርያት አሉ እያስተማሩ የእግዚአብሔር ወተሰብ እነሱ ናቸው የሚያበዟቸው። አባቶቻችን የቤተክርስቲያን አስተማሪዎች ተከትለን በአምላካችን አመን ለመኖር ያውቃል። ብዙ መናፍቃን ያከተሉ ያሁኑ ሰዓት አደራ ቀሚስ የሚጎተው በስቷል። የጳውሎስ ስት የሚጎተው በስቷል። ጉባኤ ቤት ሳይሆን ሚስጥር ሳያደላድሉ ሁሉም ሰባኪው ወይ እነሱ ብዙዋን ሐሳውያን ነብያት በዚያን ጊዜ ብዙ መምህራን ነንባ ይነሳሉ ወይ አሰቱ ወሙ ለብዙሃን አለ። አያችሁ
ብዙዎቹን ያስቷቸዋል። ቤተክርስቲያን ያተዋቸው በገበያ ላይ የሚሰብኳሉ፣ በየአዳራሹ ዘንዶ በማይፈለገው ቦታ የሚሰብኳሉ። እስራኤል እንኳን ኢየሩሳሌም ሰዎች ተማርከው ወርደው ባቢሎን ወርደው እስቲ በሀገራችሁ በኢየሩሳሌም ሆናችሁ ለጽዮን የምትዘምሩትን ምስጋና አሰሙን አሏቸው። የእነሱ ድራማ መጫወቻ ሊያደርጓቸው አያችሁ። እፎነሃሊ በምድር ነኪር የእግዚአብሔር እፎነሃሊ ማለት እግዚአብሔር በምድር ነኪር የእግዚአብሔርን ምስጋና ዝማሬ በማይገባ ቦታ ሆነን አንዘምርም አሏቸው። አየህ በማይገባ ቦታ ሆነን እግዚአብሔር ማለት አይገባም። እሺ አለው የሚመሰገንበት ቦታ አለ። የትምህርት መካነ ንጹህ አለ፣ መካነ ጸሎት አለ፣ መካነ ትምህርት አለ። መካነ ትምህርታችን አውደ ምሕረት ቤተክርስቲያን ናት። እሺ ቤተክርስቲያን ለመማር ሁሉን እንዳሁን በተለይ በገዳማት ለመገኘት ያውቃል። ይባርካችሁ ጻድቁ አይደዋችሁ። ከእንግዲህ ወዲያማ እኔ አይደለሁም የአባታችን የአቡነ ገብረ የቃል ኪዳናችሁ ቦታ እንደማገኘት ይስባቸዋል። አንድ ተታችን አሁን ቅርብ ቀን ነው፣ ግን ከዚህ ከአቡየ ባል አካባቢ መሰለኝ እንዲህ ቢሆን ብቻ ሳምንቱ መጣች። አሁን በሳምንቱ ደግሞ አየኋት። እንዴ እኔ አለ በሳይንስ ሰምታ መጣሽም እንዴ አርመጥቼ ነበር። ደግሞ አገር ቤቶቻችን ጉብኝት እንድንረከብ ሲሉ ደስ አለኝ። ደግሞ አሁን ማወጣጥቼ መጣሁ። አያችሁ እግዚአብሔር ታገዝ ምን። ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ 100 ዓመት አጋንን ጦርና ሻሽን እያየወረወሩ ሲያሰቃዩአቸው ኖረው በ100 ዓመታቸው አምላካችን ነው ጦር በልባችን ምንም ነገር እንዳላገኛቸው ሆነ ሲወጡ አያችኋቸው። ታዲያ በፈሳሽ ሳሙና የኔና የናንተ ልብስ ብናጥብ እንዲህ ይነሳል? ተመልክቷቸው ነው ምን ያደርጋል? ኢትዮጵያ መታሰቢያ አድርገው ሰጠኝ። ኢትዮጵያ መታሰቢያ አድርገው ተቀበሉ፣ ሰጣቸው። ክብር ምስጋና ለሰራቸው። እዚህ ጋር ደግሞ አባታችን አቡነ ገብረ መንፈስ ቅዱስ ከእግዚአብሔር በተሰጣቸው ቃል ኪዳን በ120 መባረክ ታጅበው ሲጓዙ የሚያሳይ ስላድነው ነው አለ አባታችን። እዚህ ሀገር በነፋስ ሰረገላ ከምድረ ገብ ተነስተው አረብ ሀገር ሄደው አረባውያንን ሲመክሯቸው ከክፉ ወደ መልካም ነገር እንዲመለሱ ከአምልኮ ጣዖት ወደ አምልኮተ እግዚአብሔር እንዲመለሱ ቢመክሯቸው አሻፈረን ብለው በእሳቸው ላይ መከራ ጸኑባቸው። በእሳቸው መከራ ባጸኑባቸው እግዚአብሔር ተቆጣ፣ በመብረቅ አጠፋቸው። ወዳጄ ገብረ መንፈስ ቅዱስ ሆይ ደስ ይበል፣ ጠላቶችን በአንተ ላይ መከራ ያጸኑብንን በመብረቅ አጥፍቼልሃለሁ። እኔና እናንተ ጠላቶቻችን ሲሞቱ ሲቀሰፉ ወይንም መኪና ተገባ አንዳንድ ነገር ሲሆን ደስ ሊለን ይችላል አይደል? አራራ ገስታ ይበል ማዘን። እሺ ቅዱስ ወንጌል የሚለው ለጠላቶቻችሁ ጸልዩ ነው የሚለው። ለሚያሳድዷችሁ ጸልዩ ይላል። ጸልዩ ለሚያሳድዱ ሀገር ጥለው ለሚያሳድዷችሁ ሀገር አጥተው ለሚያሳድዷችሁ ጸልዩ ነው የሚለው። ወደ መልካም ነገር መልሳችሁ አትበቀልባት። ጌታችን ኢየሱስ ክርስቶስ እኮ ነው እስመ በዘያ አምሮ ይገብሩ በዚያ እንደ ብራና በመስቀል ላይ ተወጥሮ በስጋ ተገብቶ ሲጸልይ በለበሰው ስጋ መድኃኒዓለም አባቴ አለ ወደ ባህሪ አባቱ አትቀየምባቸው ሰራይሎ ኃጢአቶ ይቀርባቸው ይሄን ባለማወቃቸው አድርገዋል። ለራሳቸው የሱን አሰር የተከተለ ቅዱስ እስጢፋኖስን ፋታ ሳይሰጡ ሲወጉት የድንጋይ ክምር ሲከምሩበት አትቀየማቸው ስለኔ አባካ አምላኬ ይሄን ባለማወቃቸው አድርገዋል። ይሄን በደል ያደረሱብኝን አትቀየም ይቅር በላቸው ነው እያለ ይጸልይ የሞተው አያችሁ። አባታችን እንዲችላቸው አጥቼልሃለሁ ሲላቸው አምላኬ ይቅር በልልኝ አባቶች ይቅር በልልኝ ማርልኝ ይቅር በልልኝ በእኔ ምክንያት የሞቱትን እባክህ ማርልኝ አሉ። አያችሁ እንዲያልባባት ፈረድ እባክህ ማርልኝ አለና አምላክ ተጧቸው ወደ ስለ ያደረገ አባታችን አለ በእኔ ምክንያት ሰው ተኮንነው ሲወል ገብቶማ እኔ በቃ እንትን ማለት የለብኝም ብለው እግራቸውን በገመድ አስረው ሊቃውንቶች አሉ ይነግሯቸው ገብረ መንፈስ ቅዱስ ግን የተሟላልን ይሄ በመጽሐፍ መደብር የሚሸጠው ሁሉ ነው። አሁን ነው ገላቸው ይወጣ እግዚአብሔር ክብር ምስጋና ለአምላካችን እግዚአብሔር ፈቅዶ በእግራ እግራቸውን እርትታቸውን በገመድ አስረው ከገደል አፋፍ ተንጠለጠሉ ሊጸልዩ ለኃጢአት ጸላኤ ሰናይ ቀስ ሳለመጣና በገመዱ ቆረጠ ገደል ገብተው እንዲሞቱ
እስመ ለመላእክት የዙ በቲያተከም የቆቆ በኩሉ ነው ተመጣጣበት ነገር መላእክትን ሰላምታ ያዛቸዋል ተብሎ በቅዱስ በነብዩ ዳዊት ቅዱስ ሚካኤል በገደል መካከል መጣና ያዛቸው በገደል አቆሙ በራሳቸው ቶይ ለሃጣ በራሴ ልቁምላቸው ቅዱስ አባታችን ለሃጣ በራሳቸው ተዘዝቀው ይቆማሉ ድንጋይ ጎርሰው ከዚያ ተወኛል መልአክ ወደ ሰማይ ተዋቸዋል ድንጋይ እንደጎረሱ እንደተዘቀዘቁ 30 ዓመት ሙሉ ኖሩ ስጋቸው የለም አጥንታቸው ኳ ብሎ ደርቆ ተደለቀ በ30 ዓመታቸው አያችሁ ወዳጄ ገብረ መንፈስ ቅዱስ እቆሬ ገብረ መንፈስ ቅዱስ አላቸው ሁለት ጊዜ ሲጠራችሁ ዝም እኒያን በአንተ ምክንያት የገደልኳቸውን ሰዎች ያጠፋኋቸውን ሰዎች ምሬልሃለሁ ታችሁ የጎረሱት ልጅያቸው ብድጋ አያችሁ እንደቀደመው ተፈግልባችሁ ምን ነገር ያላገኛችሁ እኔና እናንተ እግዚአብሔር ካለብን የእግዚአብሔር ጸጋ ካደረብን መከራ ሁሉ ከእኔና ከእናንተ ላይ ዜሮ ነው መጨረቁ ሁሉ ዜሮ ነው እሺ እግዚአብሔር በቸርነት ላይ ነው ወላዲተ አምላክ አትለይ አዎ እዚህ በኋላ ወዳጄ ገብረ መንፈስ ቅዱስ ሆይ ምሬልሃለሁ አላቸው ከዚያ ሲመለሱ ሽልባ እንደ ቀለሜሳና ኃይለ ገብረ ሥላሴ ሩጠው ሲቀድሙ ምንድን ነበር ሲሸለሙ የነበረው ወርቅ ነው ታዲያ ምድራዊ ነው አይወጡ አባታችን ከግብጽ ወደ ኢትዮጵያ ሲመጡ መጀመሪያ ስሳ አንበሶችና ስሳ ነብሮች ተሸለሙ የነፋስ ሰረገላ መንኮራኩር ተሸለሙ አሁን ደግሞ ወደ ኢትዮጵያ የሚተድበት አሁን ከዛሬ ጀምሮ ደግሞ ወይኩን ሰረገላ ከዘባነ መብረቅ በመብረቅ ዘባን ጀርባ ትዳራቸው በትልቁ መብረቅ ተመቀበል ሌሎቹ 120 መብረቅ ሰጥቻለሁ ለማንም ያሰብ ከቢት ወኩሌታው ከኋላ ኮይና ከግራ ኮይና ከቀይ ጉሌታ አይሽበጓዙላችሁ ካረባገ በመብረቅ በዘባነ መብረቅ ታጭለው ወደ ኢትዮጵያ ሲመጡ ነው አውቀላችሁ እዚህ መጥተው ቦታቸውን ጎብኝተው ከዚህ ትንሽ አረፍ ብለው ሲቋላ ተራራው አምላካችን ትእዛዝ ወጡ ዳግመኛ ወዳጄ ገብረ መንፈስ ቅዱስ ሆይ እኔ አጋንንት በዚያ በባህሩ ባል ይደነፋሉ አንተን አውጥቼ መውሰድህን አላዩም አላወቁም ያለ መስሏቸው ይደነፋሉ አሁን ሁሉ ጦር ይወረውራሉ ሻገር ይወረውራሉ በሰጠው መብረቅ ይናጣቸው አጋንንት ሰዎች አይደለም እሺ ውጃችን ከማን ጋር መሆን ያለበት ከአጋንንት ጋር ከወንድሞቻችን ጋር ከስጋዊ ከደማዊ ሰው ጋር አይደለም ቅዱስ ጳውሎስ ወይኩን አትልከሙ ውጃችሁ ከደማዊ ከስጋዊ ጋር አይሆን ነፍስን ከሚጎዱ ከረጅቃን አጋንንት ጋር ይሆናል በመብረቅ አጥፋቸው አላቸው አምላካችን በመብረቃቸው እየበረሩ ሄዱና እንደተሰበሰቡ እንደማደረጓቸው አያችሁ አጠፏቸው አንድ ቃል ነገራችሁ እንዳትቀየሙ እንዳው ገርላቸው ውስጥ እንትና ያለው ገርል ሳይኖር አይቀርም ይባላል በአባቶች ቃል ላይ ስንኖር ትልቅ አባቶች ጉዳ ጎንዲ የሚባል ትግሬ ውስጥ ቅርሳ ቅርስ ያለበት ዋና ገርላቸው ነው ዋናው ትልቁ እንደዚህ ደግሞ እዚህ በመጥልቅ ይገርላል ያንን ግን ቢነበብ የኢትዮጵያ ሕዝብ ክርስቲያን ይሰማል እዚያ ሳይኖር አይቀርም ይገርማል አንድ ሰይጣን እጁን ይቆረጥ አላውቅም ከዚያ መልጦ የታ ቢሸፍቱ ባህር ገባል አይ ዛሬ ሸፍቱ ባል ጥሩ መጣችሁ ዚቋላ ሄዱ እሺ አልባችሁ ዚቋላ ሄዱ ይሸፍቱ ጋር ግሸን ማርያም ደብረ ሊባኖስ ቃል ኪዳን ቦታ ያ የጉዝጓዝ ያጋን ጉዝጓዝ እንደዚህ ወደ ሰይጣን የሚመለከበት አያችሁ ከዚያ የተቆጠረ መባባታው በብዙ እግዚአብሔር በብዙ ምክንያት አጋንንትን አጥቷል አንድ ለምክንያት የተቆረጠ ሰይጣን ብሎ ገባ ዛሬ ብዙዎች ያስመለከን ያለ ወደዚያ የሄዱ ወንድሞቻችን እህቶቻችን እግዚአብሔር ይመስገን እሺ እንጀራ ለመብላት የፈለጉ ሄደው እዚያ ጋር ለማደራገር ወንጌል ይሰብካሉ እንዴ ያሉት ነው ወብዙሃን ያሰዎች ብዙዎች ሐሰተኞች መምህራን ይነሳሉ ብለው እዚያ ሄደው ቅዱስ ቃሉን የሚናገሩ እስራኤል እንኳን ተማርከው ሄደው የእግዚአብሔርን ምስጋና ባልሆነ ቦታ እናመሰግንም ነበር ያለው ባልሆነ ቦታ የእግዚአብሔርን ቃል ይሰብካሉና ባልሆነ ቦታ ወረን ከመማር እግዚአብሔር ይሰውራል አሜን እሺ እንዳንሳሳት በሃይማኖታችን እንዲያጸና ወርዶ ተዋህዶ ሃይማኖታችን ያጸና ድንግል ማርያም በአማላጅነቷ አትለይ ጻድቁ በጸሎታቸው ያስቡን ገድላቸውን ትፈልጋላችሁ አይደል ገድላቸውን እንዲያመጣችሁ እሺ ኳከ ብሩህ ዘሰረቀ ማቅሌ
ቤተ ክርስቲያን ዘንሰምያ ኮከብ ብሩህ ዘሰረቀ አባታችን አቡነ ገብረ መንፈስ ቅዱስ ከእግዚአብሔር በተሰጣቸው ጸጋ ከፀሐይ በላይ ከሰማይ በታች ሆኖ ለኢትዮጵያ ለ7 ዓመት ሲጸልዩ የሚያስመስል ለሰባግጽ ወኢትዮጵያ አማን በአማን ሐዋርያ ኮኖሙ በ11ኛው መቶ ክፍለ ዘመን በንጉሥ ላሊበላ ዘመነ መንግስት መልአኩ ቅዱስ ገብርኤል በእግዚአብሔር ዘንድ ተልኮ ጻድቁ አቡነ ገብረ መንፈስ ቅዱስን ከ60 አናብስትና ከ60 አናብርት ጋራ በመንፈስ በንፋስ ሰረገላ ጭኖ ከግብጽ ሀገር ወደ ኢትዮጵያ ምድር ወደ ምድረ ከብድ አደረሳቸው። ነሳን ተነሳ ከደብረ ዘሎ አባ ቢንያም ከግብጽ በአንበሶቻቸው ተጭነው መጻሕፍቶቻቸውንም በአንበሶቻቸው ጭነው ከአቡነ ገብረ መንፈስ ቅዱስ በረከት ለመቀበል ምድረ ከብድ ገዳም ደርሰው አባታችን እንዲገለጥላቸው ለ7 ቀን ጸሎት ጸለዩ። ጻድቁ አባታችን ግን በዋሻ ውስጥ እንደ ቤት መሰላል ተተክለው ከቆሙበት ሳይቀመጡ እጃቸውን ከዘረጉበት ሳያጥፉ ለኢትዮጵያና ለዓለም ይጸልዩ ነበር። በ7ኛው ቀን የአቡነ ገብረ መንፈስ ቅዱስ አንበሶች ወጥተው የሦስቱ የቅዱሳን አንበሶች ይዘው ስጋቸውን በልተው ደማቸውን ጠጥተው ተሰወሩ። ቅዱሳኑም እጅግ አዘኑ። የቅዱሳኑ ሐዘንም ለጻድቁ ለአባታችን ለአቡነ ገብረ መንፈስ ቅዱስ ስለተገለጠላቸው 60 አናብስትን በቀኛቸው 60 አናብስትን በግራቸው እርሳቸው መካከል ሆነው ቅዱሳን መላእክት ስለ ክብራቸው የብርሃን ድባብን ዘርግተውላቸው ቅዱሳን ወዳሉበት ሲደርሱ ሦስቱ ቅዱሳን ለጻድቁ ለአቡነ ገብረ መንፈስ ቅዱስ የእርሱ አንበሶች መጥተው የእኛን አንበሶች በዛሬ ቀን በልተውብን ተሰወሩ። እኛም ከገዳማችን የመጣን በእነርሱ ተጭነን የጸሎት መጻሕፍቶቻችንን ጭነን የመጣ ነው በእነርሱ ነበር። ምን እናድርግ? ምን እንሁን አሁን እያሉ ለአባታችን አቀረቡ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም የበላችሁትን አንበሶች ትፉ በማለት ካስተፋቸው በኋላ ወደ እግዚአብሔር በመጸለይ አልዓዛርን ከመቃብር ያስነሳ ጌታዬ ሆይ የሦስቱ የቅዱሳንን አንበሶችን አንሳልኝ በማለት ጸለዩ። በጸሎታቸው መጨረሻም የሞታችሁ አንበሶች በጌታዬና በመድኃኒቴ በኢየሱስ ክርስቶስ ስም ተነሱ ባሏቸው ጊዜ አካል ነስተው ነፍስ ዘርተው ከሞት ተነስተው ለአባታችን ሰገዱ። ከዛ በኋላ አባታችን ወደ ፈጣሪያቸው ወጥተው እነዚህ እንግዳዎችን ምን ላብላቸው? እኔ እናቴን ጡት እንኳን አላቅም። የትኛው እንደሚበላ የትኛው እንደማይበላ ቅጠል እንኳን ለይቼ ስለማላቅ ምን ላብላ ብሎ በጠየቁበት ጊዜ
ከፈጣሪያቸው በቅዱስ ፋኑኤል አማካይነት 3 መናና 3 ጽዋ ይዘው ከሰማያት ወረዱ። ቅዱስ ፋኑኤልም ለ7 ቀን እነሱን እያገለገለ ከነሱ ጋር ቆየ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ቅዱስ ሚካኤልንና ቅዱስ ገብርኤልን አስከትሎ የወርቅ ሚዛን ይዘው ወደ ምድረ ከብድ ወረደ። በአንዱ ሚዛን በኩል ገለባና አሳር የበዛበት፣ በአንዱ ወይን እንዲሁም ማርና ወተት የበዛበትን አሳየው። ከዛ በኋላ ማርና ወተቱ ሲመዝን አሳየው። አባታችን አቡነ ገብረ መንፈስ ቅዱስም ይሄ ምንድነው ብሎ በሚጠይቅበት ጊዜ ይሄ የመዘነው ወርቁና ማሩ ያንተ ጸሎት ሲሆን ሌላው በዛኛው ገለባ የሆነው የኢትዮጵያ ኃጢአት ነው አለው። በዛው ያይዞ ከዚህ በኋላ ምድረ ከብድን ሀገረ ኢትዮጵያን ሀገረ ርስት አድርጌ እንዲሁም አስራት ሀገር አድርጌ ሰጥቻለሁ ብለው ቃል ኪዳን ሰጥተውት ወደ ሰማይ አረገ። መንፈስ ቅዱስ ዘይሰርር ባክና ሀበንደ ወርቅ ሀበንደ ወርቅ ስሙ ጽፎ ሀበንደ ወርቅ ሀበንደ ወርቅ ስሙ ጽፎ ወተቀበልዎ መላእክት በስብሐት ወበማህሌ ወተቀበልዎ መላእክት በስብሐት ወበማህሌ ወአብዎ ኢየሩሳሌም ሰማያዊት አብዎ ለገብረ ሕይወት ወአብዎ ኢየሩሳሌም ሰማያዊት አብዎ ለገብረ ሕይወት ግሩማን መላእክት ግሩማን መላእክት ሱራፌል ወኪሩቤል ለአክናፊሆሙ ንብላ ግሩማን መላእክት ግሩማን መላእክት ሱራፌል
ኪሩቤል ለአክናፊሆሙ አባታችን አቡነ ገብረ መንፈስ ቅዱስ 562 ዓመት ሙሉ በቁመት ሲያገለግሉ ቆሞ ሲጸልዩ የኖሩ አባት ሲሆኑ መጋቢት 3 ቀን ግን አባታችን በጣም ታመሙ። አባታችንም ተኝቶ ቁጭ ብሎ የማያውቁት ተቀመጡ። በምድረ ከብድ በአቡነ ገብረ መንፈስ ቅዱስ አሁን እያየንበት ያለንበት እዚህ ቦታ አባታችን አቡነ ገብረ መንፈስ ቅዱስ ተቀመጡ። የእግዚአብሔር ቸርነት የእግዚአብሔር ጸጋ የበዛላቸው አባታችን አቡነ ገብረ መንፈስ ቅዱስ መጋቢት 5 ቀን ከዚህ ዓለም በዚች በምድረ ከብድ አሁን ያለንበት ቦታ ላይ ነፍሳቸው ከስጋቸው ተለየች። ነፍሳቸውንም ለመቀበልም ብዙ ቅዱሳን፣ ብዙ መላእክት እንዲሁም እግዚአብሔር በአንድነት በሶስትነት እመቤታችን ቅድስት ድንግል ማርያምን ጡት ይዞ እግዚአብሔር ወልድ ታየ። አባታችን አቡነ ገብረ መንፈስ ቅዱስም ብዙ ክርክር ከተከራከሩ በኋላ ብዙ ቃል ኪዳን ከተገባላቸው በኋላ እዚች ቦታ አረፉ። ያቺ ቦታም አባታችን አቡነ ገብረ መንፈስ ቅዱስ ሲያርፉ መላእክት ሲወርዱ፣ ቅዱሳን ሲወርዱ፣ እግዚአብሔር ሲወርድ ያ ሁሉ ታምር ሲፈጽምባት ተንቀጠቀጠች፣ ራደች፣ ልትሸሽም ተነሳች። ምን ነው ከበርኩሽ ጽኚ አላትና እግዚአብሔር አጸናት። አሁን እያየንበት ያለው ቤተክርስቲያን የእመቤታችን የቅድስት ድንግል ማርያም ልደታ ቤተክርስቲያን ስትሆን አባታችን አቡነ ገብረ መንፈስ ቅዱስ ባረፉበት ጊዜ እቺ ልትርድ የተንቀጠቀጠች ወደ ታች ዝቅ ያለች ቦታ ነው። ምን ነው ከበርኩሽ ስላት ከዚህ በኋላ ስምሽ ምድረ ከብድ ምድረ ክቡድ ይሁን አላት። አንድም ምድረ ከብድ ማለት በግዕዙ ከብድ ማለት ሆድ ነው። እግዚአብሔር አምላካችን በቃል ኪዳን ያበዛላቸው አባታችን አቡነ ገብረ መንፈስ ቅዱስ እቺን ቦታ ሆድ አድርጎ ስለኖሩባት ከብድ ተብላ ተጠራች። ይቺ ቦታ ቤተክርስቲያን የተሰራችበት አባታችን አቡነ ገብረ መንፈስ ቅዱስ ነፍሳቸው ከስጋቸው በሚለይበት ጊዜ ቦታው የተለየች ስትሆን ቦታ ሲሆን በዛን ጊዜ ለተአምራቱ ወደ ምድር ዝቅ ብላ ልትንቀጠቀጥ ደርሳ ልትዋጥ ደርሳ ዝቅ ያለች ቦታ ናት ማለት ነው። የእግዚአብሔር ቤተሰቦች የአባታችን የአቡነ ገብረ መንፈስ ቅዱስ ገዳም ወይም ምድረ ከብድ ታሪኩን ብንዘረዝር ብንጽፍ ሰማያት እና ምድር እንደ ወረቀት ቢሆኑ ቀለያትና ዝናባት አፍላጋት ሁሉ እንደ ብዕርና እንደ እስክሪብቶ ቢሆኑ የማይበቁና ትልቅ ክብር ጸጋ እግዚአብሔር የበዛበት ቦታ ስለሆነ ሁላችንም ያልሄድነው ደርሰን እንድንጎበኝ የሄድነው ደግሞ ቃል ኪዳኑን አምነን እንድንጸና ነው። እንግዲያውስ አባታችን የአቡነ ገብረ መንፈስ ቅዱስ ገዳም የሆነው ምድረ ከብድ በአካባቢው ከርሰ ምድር ውሃና ወንዝ እንዲሁም ምንጭ የማይገኝ ቢሆንም በአባታችን ቃል ኪዳን ግን ትልቅ ጸበል እዚህ ቦታ ይገኛል። ስለዚህ ከበሽታችን ከሁሉም የምንድንበት የሰላምና የፍቅር ቦታ የአባቶቻችን ስለ ዓለም፣ ስለ ሀገር፣ ስለ ወገን፣ ስለ ሁሉም የሚጸልዩበት ቦታ ስለሆነ የዚህም ቦታን ቃል ኪዳን ሁላችንም መተን ቦታውን ደርሰን እንድንጎበኝ እያልን ስለ አባታችን በረከት ይሄንን ዛሬ ፕሮግራሙን እዚህ ላይ ያጠናቅቃል። የአባታችን ቸርነት የእመቤታችን ቅድስት ድንግል ማርያም ማላጅነት
የአቡነ ገብረ መንፈስ ቅዱስ ጸጋና በረከት ከሁላችን ጋር ይሁን። ይቆየን። ይህ ቅዱስ ቦታ አነሳስቶና ደግፎና መርቶ ያደረሳችሁ ያደረሰን የቅዱሳን አምላክ ልዑል ስሙ ለዘላለሙ በእኔና በእናንተ አንደበት የተመሰገነ ይሁን። እግዚአብሔር ክብር ምስጋና ይግባው አምላካችን። አባታችን ለብዙ ዓመታት ለእኔና ለእናንተ የቆምበት ቦታ፣ ለመላው ኢትዮጵያ የጸለዩበት ቦታ ነው። ቦታ መሐሙድ አባታችን ግብፃዊ ናቸው። ከእናታቸው ማኅፀን ጀምሮ እግዚአብሔር የመረጣቸው ያከበራቸው ናቸው። በ3 ዓመት መልአክ ቅዱስ ገብርኤል ከእናት አባቶቻቸው ቤት ለመነና የመረጣቸው ያወጣቸው አባት ኑሯቸው በገዳም ኑሯቸው በበረሃ ከአራዊት ጋር የሆነ በመብል ያልበሉ በግብ ያለማን መጠጥ ያልጠጡ ልብስ ያለበሱ በሰባይታ የታርቃን አልቀረሱ አባት ናቸው። አራዊት ለዘመናት ያናገዙ ናቸው። እንዳውም ቁጥራቸው 60 እና 60 እግዚአብሔር አዛዥ አድርጎ ሰጥቷቸዋል። አገልጋዮች አድርጎ ባርኮ ሰጥቷቸዋል። እንግዲህ አባታችን በዘመነ ሐዲስ አተነሳቸው እድሜ ያገኘ ጻድቅ ሰማዕት ነበሩ። 300 ዘመን በግብጽ ብቻ የኖሩ ታላቅ አባት ናቸው። ኑሯቸው ደግሞ በመብል በመጠጥ በዋዛ በመዛዛት ሳይሆን በጾም በጸሎት በስግደት በመቆም በመጸለይ አይገርማችሁም? 300 ዘመን በ300 ዘመናቸው በዘመነ በንጉሥ ላሊበላ ዘመነ መንግስት በ11ኛው መቶ ክፍለ ዘመን አምላከ ኢትዮጵያን የማይዘነጋ አምላካችን ወደ ገብረ መንፈስ ቅዱስ አሁን ደግሞ ወደ ኢትዮጵያ ልቅ ዘንድ አለ። ከዚያ ከአሳር ወደ ክብር ከሞተ ወድ ከጨለማ ወደ ብርሃን ከሲኦል ወደ ገነት ከገሃነመ እሳት ወደ መንግሥተ ሰማያት የምታሸጋግራቸው ብዙ ልጆች አሉ ብሏቸው የነፋስ መጎናጸፍ ሰረገላ መጓጓዣ ታላቅ አባት የመጡ ቅዱስ አባት ስለሆነ የነፋስ ሰረገላ አዘጋጅቶላቸው በነፋስ ሰረገላ ተጭነው አገልጋዮቻቸውና አናብስቶቻቸው ከእሳቸው ጋር መልአኩ ቅዱስ ገብርኤል በአየር ላይ እየመራቸው ቀጥታ መጥቶ ያሳረፈበት ቦታ ሰረገላ ደጃፍ አሁን ያለንበት አሁን ያለንበት እዚህ ቦታ ያልተሳለማችሁ መጨረሻ ላይ ሁላችሁ መጥታችሁ ትሳለማላችሁ። አባታችን እንግዲህ እዚህ ጋር ሆነው ለእኔና ለእናንተ ለብዙ ዓመታት እያለቀሱ እየጸለዩ አንዲተ ሰማይ ኢትዮጵያ በአንዲተ ሀገር ኢትዮጵያ የኢትዮጵያ ልጆች ይቅር በለን ኢትዮጵያን አስራት ገስጠኝ እያሉ ለእኔና ለእናንተ ሲያደርጉና ይዘንብ የኖሩበት ቦታ ነው። ጸላዔ ሰማያት መልካም ስራ ጥራት የአዳም ልጆች ጥራት ከመጸለይ ለኢትዮጵያ ከምራለ ለማደናቀፍ ለእኔና ለእናንተ ለመላው ኢትዮጵያ እንዳይጸልዩ ለማደናቀፍ በቁራ ተመስሎ መጥቶ በግንባራቸው ላይ ተቀምጦ ሁለት ዓይናቸውን አፈሰሰ። ላባቸው፣ ወዛቸው፣ ዓይናቸው የፈሰሰበት ቅዱስ ተራራ ይችላል። ግን ታላቅ ተራራ ይሄድ ነው እና አባታችን ዓይናቸው ቢበስ እንኳን ለእኔና ለእናንተ ለኢትዮጵያ ከመጸለይ ከመማለድ ወደ ኋላ አላሉ። እግዚአብሔር ግፋቸውን ተመልክቶ ቅዱስ ሚካኤልና ቅዱስ ገብርኤል ልኮላቸው እነሱ መጥተው በሁለት ዓይኖቻቸው በኩሉባቸው እንደቀደመው ብርሃን ሆነላቸው። ክብር ምስጋና ለአምላካችን ይሁን። አምላካችን ደስ አለው ማለት ጾም ስለሆነ ይቅርታ አባቶች እኛ ስንል እዚህ ጋር ሱባኤ መያዝ አለ። ሱባኤ ያለው አባቶች ትንሽ እንዳይሉ ብዬ ይቅርታ ይገባል። ወለዚህ ነገር አሁን ሱባኤ ስለሆነ ይቅርታ በልቦናችሁ አስገባባ አምላካችን እናቱ ቅድስት ድንግል ማርያም ባይናባት መላእክት ጻድቃን ሰማዕታትን አስከትሎ መጥቶ ወተከስከለቱ በሥላሴ በአንድነቱና በሦስትነቱ ተገለጠላቸው። የተገለጠበት ቦታ ነው። ወዳጄ ገብረ መንፈስ ቃል ኪዳን ከአንተ ጋር አድርግና ያገን ሁሉ ለፈጽምልህ ቃል ኪዳን እናጠናለን መጥቻለሁ። ለምነኛ አደርግልሃለሁ። አንተ የኔ ትእዛዝ ፈጽመህ እንዳደረግህ እንደተቀበልክ እኔም ደግሞ ያንተ ልመና እቀበላለሁ አላቸው። አባታችን ፍጹም ደስ አላቸው። ኢትዮጵያን አስራት አድርገህ ሰጠኝ። የኢትዮጵያን የምዕመናን በደል ጸልይ ይቅር በለኝ። ቦታዬ ገርኔ ታቦት አድርግልኝ። መታሰቢያን የሚያደርጉትን በቃል ኪዳኔ የተማመኑትን ሁሉ ማረልኝ አሉ አባታችን። እኔና እናንተን የረሱ እንዳይመስሏችሁ ታላቅ አባት ናቸው። ኢትዮጵያን የረሱ አባት የዘነጉ አባት እንዳይመስሏችሁ።
ስለዚህ ያሳሰቡት ታላቅ አባት ናቸው። ዛሬ በአካል በመንፈሱ ነው የማይረሱት። ሀገራችን ኢትዮጵያ ገዳማችንን ታላቋን ገዳም ምድረ ክቡር ምድረ ከርግን የማይለዩ አባት ታመው የመጡትን እየፈወሱ ተስፋ ቆርጠው የመጡትን ባለተስፋ እያደረጉ ሀብታቸው ባዶ እጃቸውን መጥተው የተማጸኗቸውን ባለሀብት እያደረጉ ስራ አጥተው የተጓዙትን ባለስራ ናቸው። ለእነሱ የደረሰ ለእናንተ ቢሆንላችሁ፣ ለእነሱ የተደረገ ለእናንተ የሚደረግላችሁ። አዎ ገራሲ ምን አለ? ገብረ መንፈስ ቅዱስ አቤከ እንዳትወስ ይላል ለዲያና ምድር የክቡር ተወርዋሪ ተክቡር አለ። ገብረ መንፈስ ቅዱስ በአንተ ወደ አንተ የተማጠኑ በቁጣ አሰባቸው፣ በቁጣ ሄዳቸው ችግረኞች፣ ራብተኞች ሌላ ተጠገቡ። አያችሁ ሀብታቸው ይቸገሩ የነበረ ሀብት አገኘዋል። ሀብት የሌላችሁ በጻድቁ ጸሎት ሀብት እንድታገኙ እግዚአብሔር ይፈቅድላችሁ። ስራ ያላችሁ በጻድቁ ጸሎት ስራ እንድታገኙ ይፈቅድላችሁ። ጤና ያላችሁ ሙሉ ጤናችሁን እንድታገኙ እግዚአብሔር ይፈቅድላችሁ። በጻድቁ ጸሎት ያልከኝን ሁሉ አደርግልሃለሁ። ያንተን ስምና የኔን ስም የጠራው ሁሉ ከደዌ ሥጋ ከደዌ ነፍስ፣ ከመከራ ሥጋ ከመከራ ነፍስ፣ ከረሃበ ሥጋ ከረሃበ ነፍስ፣ ከጽምዓ ሥጋ ከጽምዓ ነፍስ አድንልሃለሁ ብሏቸው። አያችሁ መታሰቢያን ያደረጉትን በቃል ኪዳን የተማመኑትን እስከ 15 ትውልድ ነግሬልሃለሁ። እኔ ለመራው ወርደለኩ ሰው ስሙን በወር መጻፍ የማልጽፈው ቦታ ላይ ሳለናገሩኛል አላቸው አምላካቸው። እኔና እናንተን በፈልጋለ ቅዱስ ቦታ ቆመን ቅዱስ ቃሉን እንድንሰማ የፈቀደልን አምላከ ገብረ መንፈስ ቅዱስ ስሙ የተመሰገነ ይሁን። ደስ ይበላል። ነቢይ ዳዊት ተመሳልፈስ ወይዘሮ እግዚአብሔር ናሁ ከሁሉም አለ ነቢይ ዳዊት የእግዚአብሔር ማደሪያ ወደ እንድትሆነው ወደ ኢየሩሳሌም ልብስ ሲሆን ደስ አለኝ አለ። ስለምን? የበረከት ሀገር ስለሆነ፣ የቃል ኪዳን ቦታ ስለሆነ፣ ድነተ ነፍስ ስለሚገኝበት ደስ አለኝ አለ ነቢይ ዳዊት። ታዲያ አምላካችን ዳግማዊ ቀራንዮ ኢየሩሳሌም ልየልሃለሁ ብሏቸዋለች። መሬት ወደ በረከት ገዳም ለጉብኝት ስትሉ ሲሏችሁ ደስ ብሏችኋል አይደለም? እናንተም ደግሞ ደስ እንዳላችሁ እኔንም ደስ ብሎኛል። ስለዚህ የአባታችን ታሪክን በማስተላለፍ ደስ ብሎኛል። በረከት እንደማገኝበት እተማመናለሁ። ከአምላኬ ከፈጣሪ ጻድቅ በጸሎታቸው እንደሚያስቡኝ ዘወትር አውቃለሁ። እያደረጉልኝ ነው በእውነት። ስለዚህ እናንተም ደግሞ ይደረግላችሁ። እዚህ ቦታ መጥቶ ተማጥሮ ሁሉ ያፈረ የለም፣ ተማጥሯቸው ያፈረ የለም። እንደው ንገራችሁ አምላካችን ቦታ መጥቶ ተሳልሞ የሚያፈር አፈር ባዶ እጁን የሚመለስ የነበር ደስ ያገኛል። የወፈነ መልካም ሀሳብ ሁሉ በተሰነለታለሁ አላቸው። አምላካችን የወርቅ ሚዛን ይዞ በሚዛኑ በአንድ በኩል የእሳቸውን ቃል ኪዳን ግን በአንድ በኩል የኢትዮጵያ የምዕመናን በድል አድርጎ ቢመዝነው ከኢትዮጵያ ከምዕመናን ከክርስቲያኖች አረማውያን አይደለም ከኔታ ከእናንተ በደል የአባታችን ቃል ኪዳን መዘነ። ደስ ይበላችሁ፣ ደስ ይበላል። ወዳጄ ገብረ መንፈስ ቅዱስ ደስ ይበላል። ከኢትዮጵያ ከምዕመናን በደል የአንተ ቃል ኪዳን መዝኗልና በአንተ ቃል ኪዳን የኢትዮጵያን የምዕመናን በደል ይቅር ብያለሁ አላቸው። ይቺ ቦታ የኔና የእናንተ በደል የአባታችን ቃል ኪዳን የተመዘነበት የኔና የእናንተ በደል ዜሮ ሆኖ የቀረበት የአባታችን ቃል ኪዳን የመዘነበት ሚዛን ቦታ ነው። ተመዘኖ ከመግደል አምላካችን ይሰውራል። ስለዚህ እንግዲህ ወዳጄ ገብረ መንፈስ ቅዱስ ኢየሩሳሌም ሊኖርበትን ወዲሁና አላቸው። ኢየሩሳሌም በማሰረገላ የሕያዋን ስውራን ቅዱሳን ያሉበት ሲሄዱበት የነበረ አባታችን አቋራጭ መንገድ ፈጥኖ የሚደርስበት መንገድ ኢየሩሳሌም በዚህ ሰረገላ አድርገው በነፋስ ሰረገላ አድርገው በግማሽ ላይ ሲሄዱ ለእኔና ለእናንተ ከጌታችን መቃብር እየጸለዩ ይመጡ ነበር። አደራህን አስራት አድርገህ የሰጠኝ ኢትዮጵያን ሃይማኖት አጥናልኝ ከክፉ ነገር ሁሉ ሰውረኝ እያሉ ለእኔና ለእናንተ ታዲያ በአካለ ሥጋ እያሉ የጸለዩልን አባታችን አሁን ደግሞ ከአምላካቸው ቀረብ ብለው በዚያው በዙፋኑ ፊት ቆመው ለእኔና ለእናንተ በአካለ ነፍስ ይጸልዩልን ይኖራል። ተማመን ነው ይሄ። አያችሁ ያንተን ጸሎት የሚያሳርግ ወዳጄ ገብረ መንፈስ መልአክ አይደለም አላቸው። ገድላቸውን አንተን መጠቀም ይችላል። የአቡነ ገብረ መንፈስ ቅዱስን ጸሎት የሌሎቹ ቅዱሳን ጸሎት መላእክት ናቸው የሚያሳርጉት። እና ወተላይ ማለት ቅዱስ ሚካኤል ነው ያሳርጉ ይርዳው ወተላይ ማለት እያንዳንዳቸው ቅዱሳን ተራዳይ መልአክ አላቸው። በኋላ ግን ተራዳይ የሚያደርስላቸው የሚያሳርጉላቸው ከእግዚአብሔር ታዝዞ መጥቶ የሚነግራቸው
ቅዱስ ገብርኤል ነበር። በኋላ ግን ራሳቸው ምን አላቸው? ራሳቸው ከዛሬ ጀምሮ አላቸው ያንተን ጸሎት የሚያሳርግ መልአክ አይደለም፣ አንተ ራስህ መልአክ ነህ አላቸው። አያችሁ፣ ምድራዊ ሲሆን ሰማያዊ መልአክ ገብረ መንፈስ ቅዱስ ምድራዊ ሲሆን ሰማያዊ መልአክ አላቸው። ስለምን ናቸው? ስለምንሰጣቸው ከቂም ከበቀል የራቁ ንጹህ ድንግል ያልበሉ በአፋቸው ምስጋና እንጂ ምድራዊ ምግብ ያልገባ መጠጥ ያልገባ እንዴት እንደምንበላ እንዴት እንደምንጓዝ አባታችን ያውቃል። እንዴት እንደምንታጠቅ እንዴት እንደምንለብስ አያውቅም። አባታችን አልለበሱም። ኑሯቸው ከአራዊት ጋር አረፉ። ታውቃላችሁ ታሪካቸው በየገረታቸው ወረታቸው ቦታ እንደቀደምኩ እንጂ ያው የተከራከሩበት ናቸው ያልኳቸው እንዴ ወያጅ ለመጠጥ ትሞታለህ ሞት። ስለዚህ ሞት ጽዋ ነው፣ ጽዋ ሁሉን ያዳርሳል። ስለዚህ እኔ የሞትኩት ሞት ነው አላቸው አምላካችን። እንዴ አንተ እኮ የእናትህን ጡት ጠባህ፣ እኔ የእናትህን ጡት አልጠባሁ፣ ምግብ አልሰጡት፣ ከአፈር አንዳች እህል ውሃ አልቀመስም። አፈር እንዴት እኔን መሬት እንድትቀበል እኔ እንዴት አፈር ይበላኛል? እንዴት ሞታለሁ? ሞት እኔ እንዴት ያገኘኛል? ያልከውን ለመናገር ስልጣን ሰጥቻለሁ ብሎ ከአምላካችን ስልጣን ስላገኙ እኮ ነው የሚከራከሩ ከፈጣሪያቸው ጋር ቅርብ ወዳጅ ስለሆኑ እኮ ያሉትን ሁሉ የሚያደርግላቸው። ስለዚህ ቅዱስ አባት ሰማያዊ መልአክ ያደረጋቸው ያንተን ጸሎት የሚያሳርግ መልአክ አይደለም። አንተ በየጊዜው ለፈለገው ሁሉ ከፊቴ ከመንበረ ጸባዖት ወዲህ ቁመህ እንድነግረኝ ያልከውን ሁሉ እንዳደርግልህ ቃል ኪዳን ገብቼልሃለሁ፣ ቃል ገብቼልሃለሁ አላቸው። ክብር ምስጋና ለአምላካችን ይሁን። ቸሩ መድኃኒዓለም ከላዚህ እዚህ ጋር ኢየሩሳሌም ሲሄዱበት የነበረ ነው። እንግዲህ ይሄ የጸለዩበት እዚህ ተነስተው ሄደው ሲቋላ ተራራ 100 ዓመት ጸልየዋል። 100 ዓመት ጸልየው ኢትዮጵያን አስራት አድርጎ በማህረጃቸው ሰጥቷቸዋል። እዚህ ደግሞ የኢትዮጵያን ሀገር በሚዛን መዝኖ ይቀበሉላቸዋል። የእሳቸው ቃል ኪዳን መዝኖልናል። ሁለቱም ተራራዎች የኢትዮጵያ ታላቅ መታሰቢያዎች፣ የአባታችን የቃል ኪዳኖች ቦታዎች ጫማችን በረገጠው ጥላችን ባረፈበት በረከት የምናገኝበት ነው። እኔ ለመረው ያልተደኩስ ቦታ መጎብኘት አይችልም። ቦታ የጎበኙትን ግን ኃጢአታቸው ቢበዛ ለንስሐ በቃላለ ንስሐ ሳይገባ ስጋው ደሙ ሳይቀበል እንኳን ክርስቲያን ይቀርና ያልተጠመቁ አረማናዊ ቢሆን እኔ ተራርቼ ወደ እምነት አበቃቸዋለሁ፣ ለንስሐ ለስጋው ደሙ አበቃቸዋለሁ። ያልተጠመቁትን እንኳን ቢሆናል ኧረ በደንብ አድርጋችሁ ደስ ይበላችሁ። እሺ ክብር ምስጋና ለሰራዊት ጌታ ይሁን። አይናቸው ተራሰና በጥራ ተመስሎ መጣ ፈሰሰው ይላል። አይናቸው ቢፈስ እንኳን ለእኔና ለእናንተ በኢትዮጵያ ሕዝብ ክርስቲያን ለተመሰለው ተላላ ቅዱስ ሚካኤልና ቅዱስ ገብርኤል በተሰሩባቸው እንደቀደመው ነው ምድራቸው ብርሃን ሆናቸው። እግዚአብሔር ካለ ምን ይቸግራል? እግዚአብሔር ከእኔና ከእናንተ ጋር ከሆነ ምን ይቸግረናል? ዛሬ ኢኮኖሚ ሰማይ ወጥቶ ሳለ በእውነት ነው በጎዳና ወጥቶ የሚያፍሩ የሚብሉ ብዙዎች በልተው የሚያድሩ በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱሳን ጸሎት በመላእክት ተራዳኢነት ነው አይደል? በእውነት ዛሬ የአንድ እንጀራ ዋጋና አንድ ሰው የቀን ስራ የሚሰራ ምሳውነቱ ራሱ የማይከተው አያቻ አንድ እንጀራ ፍቅር የቀን ስራ ሊያው ደግሞ ስራ እኮ ይውላል ባላለ እንዴት ነው ታዲያ? እግዚአብሔር ቸርነቱ አይመሰገን? ቸርነቱን አይተን ምንጊዜም ልናመሰግነው ይገባናል። ኢዮብ የትዕግስት አብነታችን ወዘንሳ አግረፈ ትዕግስት ሰዎች ይድናል። በዛሬ ወንጌል መከራ፣ ረሃብ፣ ቸነፈር፣ ድርቅ፣ በሽታ፣ ጦርነት ይሆናል። ፍቅር ከሰው ዘንድ ይጠፋል። ለሰው በተሰው ጥራቱ ይሆናል። ብዙዎች ከመከራው ጥራት የተነሳ ሃይማኖታቸውን፣ ፍቅራቸውን፣ ሰላማቸውን፣ ስራቸውን፣ ዜግነታቸውን ይለውጣሉ። ዛሬ ብዙዎች አልወጡ ዛሬ በስንት ነው ዛሬ ዝም ለየማቱ እየበጠሱ እንጀራ ፈልገው ይሄዳሉ አይደል? ዛሬ ግዴታ ተመለሱ ያርጉት ወደ ይፈልሷል
ሀገራችንን ከመጥላት እግዚአብሔር ይሰውረን። አባትን አያውቅ አያትን ናፈቅ እንዳለ በኢትዮጵያ ሆናችሁ እግዚአብሔር ቸር ነው። ምግብ ለእናንተ እንጀራ አያጣ ለእኔና ለእናንተ የሚያስተዳድርበት እግዚአብሔር ቤቱ ሰፊ ነው፣ እጁ ሰፊ። በሀገራችን ሆነን በኢትዮጵያ ሆነን በሃይማኖታችን ጸንተን በድንግል ማርያም ተማጥረን እግዚአብሔር እንደሆነ ነው። እሺ ስለዚህ ወዘሳ አግለፈተ ባሁ ሰዓት ስለለተምሳ በተነገረ ወቅት ወንጌል የማቴዎስ ምዕራፍ 24 ከቁጥር 3 ጀምረን ብንመለከት ይህን እስከ 36 እናገኘዋለን። ሙሉ በሙሉ ስለለተምሳ የሚናገረው ስላመጣጡ ምልክቱ ረሃብ ቸነፈር ይሁና ፍቅር ከሰው ዘንድ ትጠፋለች። በዛኝ ጊዜ ግን በሃይማኖት ጸንቶ ታግሶ መከራ የሚቀበል የሚድን እሱ ብቻ ነው። ትዕግስተኛው ትዕግስት የሚጀምረው ከየት ነው? ከልቦናችሁ፣ ከቤተሰቦቻችሁ። ከቤተሰብ ስትሰደብ መታገስ አባዬ ምንም ችግር የለም፣ አባቴ ለሰደበ እናቴ ለሰደበ ችግር የለም ይገረም። አያችሁ ታዲያ ዛሬ አባቴ እናቴ የሚለው ቃል ቀርቷል። ማዘር ፋዘር አባዬ እማዬ ነው የሚባለው። እሺ ፋዘር ማዘር አይባል፣ አባዬ እማዬ። አያችሁ ጌታችን ኢየሱስ ክርስቶስ ሰብሮ ሲያድግ ፋዘር ፋዘር እያላላደገ አባዬ እማዬ እያላደገ ይላል። ጌታችን እየተመለከቱና ሁለት አባ እማዬ እያላደገ ፋዘር ማዘር እያላላደገ ዛሬ አጠራራችን ሁሉ ዘመናዊ፣ ሁሉም ዘመናዊ ሲሆን ብሎ የዘመኑ አጠቃላይ ሁሉ እንደው በነፍስ ነው መራቅ። እሺ በስጋዊ እግዚአብሔር ነው የሚመራ፣ እግዚአብሔር ይምራ። ልቦናችንን ለእሱ እንስጠው። በእውነት መሪው ልቦናችን ነው። እግዚአብሔር ይምራው፣ ለእግዚአብሔር እንስጠው። በእውነት እግዚአብሔር ይምራ። ድንግል ማርያም ራሳና ሀሳባችን የቀናት አድርግበት። በአማላጅነታችን አባታችን አቡነ ገብረ መንፈስ ቅዱስ ሁሉን እንደ መልአክ ተሰጣቸው። ከአምላካቸው የሚጸልዩ ከአምላካቸው የሚያቀርቡት ጸሎት ተቀባይነት እንዳለ በየጊዜው ከአምላክ ከቤቴ ከመረቀገጡም ስልጣን ሰጥቻለሁ አላቸውና እንግዲህ ሁሉ ያደረጉበት ቃል ኪዳን የተቀበሉበት የኢትዮጵያ በደል የተደመሰሰበት የእሳቸው ቃል ኪዳን የመዘነበት ቦታ ነው። ይህ እንደነገርኳችሁ ሁላችን ብንገባ መግቢያው ላይ ጠባብ ነው። ለምስተነጋገር በዚያ ነው እንጂ ገዳማዊ ብቻ የሚገባ እናንተ አትገፉም አለማዊ ናችሁ ማለት እናንተ ጥላቻ አይደለም። ሁሉም ቢገባ ልጆቻቸው በእውነት ነው እንደ ባይራሻው እንደ ሰካዋይቶ ታመዛለ ያለ ስላላቸው ልጆቻቸው ይበዛል ስለሆነ ሁሉም የመጣው ሰው ቅድም የሚያቆመኝ ገዳም ደግሞ የቆመኝ ይመጣል። እናንተ ሁሉም ገባ ይዙት እንደና አንድ ሰው ነው ያስተባበሩ እስከ 12 ሰዓት ወረፋ ሰባ ይዘን አናገኝምና በዚህ ምክንያት ነው። እሺ እግዚአብሔር ፈቅዶ በአማራጭ በተጻድቁ ጸሎት እሳቸው የገቡበት 162 ዓመት የቆሙበት ቦታ መጥቶ መባረክና መሳለም ቀላል ነው እንዴ? ዳግማዊት ኢየሩሳሌም የተባለ ህዝብ ቁመው ነው በመላ ኢትዮጵያን የመራራና ኃጢአት ያስተሰረዩ እንዲደመሰስ ያደረጉ አባታችን ሳይበሉ ሳይጠጡ ሳይለብሱ በረሃብ በጥም በብርድ ተሰቃይተው እኔና እናንተ እንድንጠግብ እንድንረካ አው ጸጋ ልብስን እንድንጎናጸፍ ያደረጉ በውሳጣዊ በጥርሃርያ በዚያ በሰፊው አዳራሽ እንድንገባ ወደ እሳቸው አዳራሽ እንድንገባ ያደረጉ እዚህ ቦታ ቆመውና እዚህ ቦታ መጣችሁ ሰላማችሁ ሁሉ በወይም የጻድቁ አማላጅነት ከእናንተ ጋር ይሁን። እዚህ ቦታ ተማጥነው ይህ ተመልከቱ። ነገ ብትመጡ ኑሮ በእውነት እንደው ታላቅ ዝክር አለ። የአባታችን የመድኃኔዓለም ለአባታችን ያደረገላቸው ታላቅ ውለታ እህታችን ጽጌ ማርያም የጡት ካንሰር ታመው ሲያለቅሱ እየመጡ አባቶችን እግራቸው እየወደቁ አልቅሱልኝ፣ ጸልዩልኝ፣ ከዶክተሩ ተስፋ ቆርጫለሁ፣ ፈውስ አላገኘሁም፣ ኦፕሬሽን ብሆን ትሞቻለሽ እየተባልኩ ነው። 2 ልጆች አሉኝ፣ እነሱን ማየት እፈልጋለሁ። አሁን ዛሬ ያለው በሞትና በሕይወት መካከል ላይ እባካችሁ በጸሎት አስቡኝ እያሉ በጻድቅ ጸሎት ሲናጸኑ በአባታችን ጸሎት በአባቶቻችን ጸሎት እህታችን ጽጌ ማርያም ተፈወሱልን። ለደሱ ተደረገልን። አንተ ምድር ስራ ተመጣጣኝ ተማጥሮ ስራ ያገኛሉ። ስራ ማርጋ እስከ ውጭ ሀገር ድረስ ይሄዳሉ። ስራ የዳቦ መግዣቸው ሲንጓለሉ የነበረ ስራ ትምህርት ጨርሰው ተመርቀው ዶክመንታቸውን እንደናቸው እንዲዘው ስራ የሌላቸው ነበር። ምን የነገሩ ስንቶቹ ናቸው? ሀብታቸው ሲንገላቱ የነበሩ ነበር። አረ የሚገርመኝ ነው። ገርማቸው አንድ ሰው በጣም ከመጡት ሁሉ
የሚገርመኝ አንድ ሰው ነው ጀርመን ውስጥ የምኖረው አለ መኪና አለኝ መኪናውን ክብረ አጠገብ መኪናው እየተመላሽ ያወቀኝና የትና ቀን መኪና ነዳ ነበር የራሴ መኪና ሹፌር ነኝ። ስለዚህ እንቅልፍ እንዳይመጣ ክኒን አለ እንቅልፍ ክኒን አለ ማለት እና እሱን ተሰጠቀም 3 ዓመት ሞልቶ ከዛ በኋላ አይምሮዬ ተለዋወጠ። ክኒኑን ይቻለኛል ለዚህ አቆምኩኝ። 24 ሰዓት እንቅልፍ አይዘኝ ማለት አይምሮ የማይሰራ ማለት እመሄድበትን የምረገጠውን አላውቅም ማለት ወዙ ላይ ነው እዚህ መጥቶ አይምሮውን አገኘ። ደስ ይበላችሁ። እሺ እዚህ መጥቶ እንቅልፍ ያዘ። ደስ አይላችሁ? ደስ ይላል። ሰዎች እዚህ ቦታ ያተደረገ እንትን የለም። ጉብኝት እንደናንተ ሲመጡ እንደዛሬው እለተ ሰንበት ጉብኝት ሲመጡ እንደናንተ ዝም ብለው በኋላ ከ64 በላይ ህፃናት ኩታራት ህፃናት ናቸው የሚመጡ ሴቶቻቸው የሚመጡ ትልቅ ሀገራቸው ይችላል። እዚህ ረዳቱ ወረድ ተብሎ መኪና ወደ ኋላ እያፈገፈገ ወረድና ታቶ አድርግ በሏት ወርድ እዚህ ዳገቱን አይደል ሲወርድ የሚሆነ ሳይረዳት በኋላ ገደል አረ ገደል በኋላ አፋፍ ላይ ደረስ ብራም ሲለው በእውነት ሹፌሩ በጣም ደነገጠ። 8 ቤተሰቡ ነው ሆኖ የመጣ አማራጭ ያጣና ገለበጠ። ገደል መሀል ነው እንግዲህ እሱ እዚህ አድናለሁ ብሎ አላሰበም። ገደል ከምገባ ካለበት እዚህ ገደል ላይ እንዲሰራበር ነው ምትመጣው። ጻድቁ ግን በተዘጣቸው ጸጋከ ደገገ ፈረበት መኪና 4 እግሩ ወደ ላይ ተጨወራ። የገደሉና የገደሉ ጠርዝ አጣጥቶ ያዘው። መስታወቱ ሳይሰበር ይገርማችሁ። በደንብ አድርጉ። ለጠቢብ አቲቃል ተበዶ አንድ ቃል ለለበኛ ሰው ለሚሰማት ተባለ ለኛ ያደርጋ ያዙት ወጥቷን አልተደፋም። ፓስፖርት ሊቆስሩ ሊተነከፍ መስታወት ተሰብሮ አልተነከፋቸውም። አያችሁ ብዙ መድረክ ምጣብቀው አገደው ረዳቱ የሾፌር መጣው ሰብሮ ወጣው። ከዚያ በኋላ እየተዘዋወሩ በላይ በታችን በውስጥ ክፍተት አለ። አንጠልጣ አባታችን በገደል ላይ ይዘው ተደግፈው በውስጥ በራንዳ መስታወት ብቻ ተሰበረና ሰዎች በደና ወጡ። አያችሁ ምንም ድንጋጤ ከመኪና መኪና ተገልብጦ በእውነት ነው። እንኳን ጉብኝት ተረጋግቶ አይምሮውን የሚያገኝ ለሰተን ቃል ምንም ነገር ሳይሆን ደስ ብሏቸው እየዘነሩ መጥተው ገርያቸው ተጣራቱ ሳይቀሩ ደስታቸው ያስፈልጋቸው ደግሞና ለመኪና ተነስተው ወጥተናልና ሰርግና አልወድ እንኳን አላል ከዚህ መጥተው ረፋቸው ቦታ ጎብኝት ገርላቸውን ይዘው ገርላቸው ብላቸው ይደርሳቸው እሺ ገርላቸው ጋማጣቸው ገርላቸው ሲቋላ ወጥቷል። እዚህ 162 ዓመት ስንት ሆነ? 262 ዓመት 262 ነው ገርሉ ዋጋው እንዳለ ምን እንዳነሳችሁ እሺ ይከብዳችሁ። የብራና ገርላቸው በግዕዝና በአማርኛ 2012 አለ። የምድረ ከብድና የዚቋላ አባቶች አንዱ ነው። ገርላቸው የብራና ገርላቸው ያለ ምድረ ከብድና ዚቋላ ገዳም ነው። ተተርጉሞ ይገኛል በቀላል ዋጋ 200 ብር በግዕዝና በአማርኛ። ሁለቱም ገዳማት አብያተ ክርስቲያናት ምድረ ከብዳዊ ገብረ መንፈስ ዚቋላ ገብረ መንፈስ ቅዱስ ያሳያል ገዳም ነው ቤተ ክርስቲያን። ደስ ይበላችሁ። ገርልህ ያነበበውን ብቻ ሳይሆን የተሳለመው ሁሉ መግደላለ ብሏቸው መሳለም ያቅታቸው ወደ ቦታ መጥቶ ጠበልክን የጠጣውን ፍርፋሪን የቀመሰውን ሁሉ መግደላለ አልቃረ ንገር ነው እንደውጣ የእግዚአብሔር ቸርነት ግጥም አድርጎ ወደስ ከሚሞላ መልኩ በረከት ተብሶ መምራት ታዲያ አልጠገና እንማረምዳት ፍርፋሪ የቀመሰ ያለው በፍርፋሪ ወደ ሞላላ ሰበን እንጠጣለን ፍርፋሪ እንቀምሳለን በረከት አለን። መጀመሪያ እዚህ ስንወጣ ገርልና ማራቸዋለን። ማርም ደግሞ ተአምር የተደረገበት ብዙዎች ማሩ በእውነት 3 ጊዜ አምላከ ገብረ መንፈስ ቅዱስ ፈውሰን እያሉ በባዶ ወዳቸው በቦታው የሚዘጋጀው ማር እየቀመሱ ካለባቸው ከስኳር በሽታ ከአስም በሽታ ከጨጓራ ከታይፈስ ምን አውራደው የሆነ እንደተቆጥሮ አይደለም በስቷል። ከዚህ ሁሉ እየዳኑበት ነው። ለእነሱ የተደረገ ለእናንተ እንዲደረግላችሁ